ታምርህን እናገራለሁ ምስክርነትን እናገራለሁ በሉት። እግዚአብሔር ከናንተ ጧፍ አይደለም የሚፈልገው ሻማም አይደለም የሚፈልገው እግዚአብሔር ከናንተ መጋረጃውን ጥላውን ይዛችሁ እንድትመጡ አይደለም የሚፈልገው እናንተነታችሁን ነው እግዚአብሔር መጀመሪያ የሚፈልገው እናንተ ናችሁ እግዚአብሔር ውድ ዕቃዎች ለእግዚአብሔር የምትሰጡ ሰውነታችሁ ነው ያውና ቅዱስ መስዋዕት ስለዚህ ለእግዚአብሔር ስትሉት መጥቼ በአውደ ምሕረት መሰክራለሁ ቅዱስ ሚካኤል በሉት ይስማችሁ ምራችሁ ለምስክርነት ያብቃችሁ ሰዎች ጭላጭ ጸበል ሰጥተዋቸው ድነው የሚመሰክሩ ሰዎች አሉ እናንተማ እንደውም ደጁን ረገጣችሁ ይቅርታውን እንዲያደርግላችሁ ምሕረቱን እንዲልክላችሁ ተማጸናችሁ ሳይመጡ በዝና ሰምተውት ባሉበት ተስለው ስለታቸውን የሰማቸው ብዙ ሰዎች አሉና ምሕረት ልኮላችሁ በአውደ ምሕረቱ ለምስክርነት ያቆማችሁ በሽታዬን ሳላቀው ኦፕሬሽን ሁሉ አስደርጎኛል መንፈሱ ከማህፀኑ ጭርግዝና ብሎ ማለት ነው ጨብጥ እግሬ እንዲንቀሳቀስ እግሬ ይኸው ሙሉ ለሙሉ ለሀገር ተመም ይታየው ይኸው ሙሉ ሰውነቴ በአካል በመኪና ይነደደ ነው ለምን የተገጨው ተጭንቅላቴ ግን አባዱላ ሲወጣብኝ ለተከታታይ ጊዜ ደም ይፈሰኝ ነበር ቤተክርስቲያኑ እንኳን መጥቼ መቅደሱ እንዳልገባ እሳቀቅ ነበር እጄ ትናንትና መጨበጥ አይችልም ነበር ዛሬ ወይሻ ቀጠሮ ነበር ግና ከሚካኤል መጥቼ ቅባ ቅዱስ ከተቀበው በኋላ መጥቼ እጄ ለመጨበጥ ለማለት እጄ ጀምሮልኝ ምናት የዛሬ 15 ቀን የመጣሁት ግን ከዛ በፊት የማር ጸበል ያመኝ ነበር እና በሽታዬን ሳላቀው ኦፕሬሽን ሁሉ አስደርጎኛል መንፈሱ ከማህፀኑ ጭርግዝና ብሎ ማለት ነው እና ያንን እህቴ ስለምታቅ ያመኛል ኦፕሬሽን እንዳታስደርጉኝ እያልኳችሁ ያው አቸነፈ ኦፕሬሽን ተደረኩ ምንም ነገር የለም እና የማር ጸበል አምጥታ ድንገት ምግብ ሳልበላ ዛሬ ምግብ እንዳትበይ ቀጥታ ቤት ነው ያለችኝና ያን የማር ጸበል ሰጠችኝ ከጠጣሁ በኋላ 9 ሰዓት ድብን ያለ እንቅልፍ ወሰደኝና ስነሳ ወደታች በጣም አመመኝ ከዛ ይሄን ቦታማ መርገጥ አለብኝ ግን እንዳረቅጥ ደግሞ ሁሌ ደም ይፈሰኛል ምን ላድርግ ቅዱስ ሚካኤል አንተ ታውቃለህ ከዚህ በኋላ ቢፈሰኝም ምድሩን በቃ ደጅህን አስረግጠኝ አልኩት የዛሬ 15 ቀን መጥቼ ለመንኩ ግን ገና ሳልገባ እየፈሰሰኝም ቢሆን መጣሁኝ ከመጣው በኋላ መንፈሱ ተነሳ አመመኝ ዝም ብሎ ያስለቅሰኛል በቃ የሆነ ያረጋኛል ታምሩን አሁን አየሁት አሁን አሳይተኛል መጨረሻዬን አንተ አሳምረዋል ወስጄ ጠጣው ደሙም የሚፈስልኝ አቆመ ወዲያው በ3 ቀኑ አቆመ ዛሬ ደግሞ አንተ ከደጅ እንዳታርቀኝ አልኩት ዛሬ መጣው ገና ብዙ ታምርም አያለው ደሜንም አቆሞልኛል ባይለቀኝም ገና ብዙ ታምር ስለማይበት ለሁለት ወር ፈሰሰኝ መልሼ ምን ይልክ ሲሄድ መድኃኒት ሰጡኝ መድኃኒቱን ወስጄ በ15 ቀኑ አቆመ መልሶ ደግሞ ፈሰሰኝ ዛሬ ሐኪም ቤት አልሄድም እዛ ገዳም ነው መሄድ ያለብኝ ብዬ ይሄው ለዘላለም አሁን አመስግኑላት እስቲ በእናትህ ሰማችኋት አይደል ያለችው ለተከታታይ ጊዜ ደም ይፈሰኝ ነበር ቤተክርስቲያኑ እንኳን መጥቼ መቅደሱ እንዳልገባ እሳቀቅ ነበር ቅዱስ ሚካኤልን ተማጸንኩት የዛሬ 15 ቀን መጣው ጸበሉን ወሰድ ጸበሉን ጠጣው በሶስተኛው ቀን ጀምሮ ይፈሰኝ የነበረ ደም ቆመ ይሄው በአውደ ምሕረቱ ለምስክርነት ቆም ያለው አመስግኑልኝ ነው ያለችው እንደምን ቆያችሁ ሚካኤል ለኔ እንደደረሰላችሁ ለእናንተ ይደረስላችሁ ይሄው ለመናገር ይከብደኛል ሁሉም ነገር የሰው ልጅ ቆሞ ሲሄድ አካሉ የተጎዳ ነው የምታዩት ነገር እኔ አካሌ በመኪና የተገጨ ነው ለምን እጀሰብ ውለሽ ስለተዋለብኝ ትናንትና ይው ስመጣ በ20 ለማርያም 21 ልትገባ ማርያም ልትቀርብ ስትል መኪና የከተተ መንፈስ ነው ግና ይው ሚካኤል ነው እኔ ወደዚህ ለመምጣት አላስብም ግና መጣችኝ እንደ እግዚአብሔር እንደ እናቴ ሰማዕቷ ተመስላ ሚካኤል የተገናኛላት ጓደኛዬ ያመጣች ስታመጣኝ ግና ከሷ ነው ሁሉን ነገር ተበድሬ ምን ብዬም የመጣሁት ስመጣ ግና 11 አመት ሙሉ ውለሽ ነበረብን ያ ሁሉ ከብት ሲነዳ ያ ሁሉ ንብረት ሲነዳ ሁሉ ያልቅ ነበር ከዛ በኋላ ግና 6 አመት ሙሉ ገዳም ለገዳም አርኩ ገዳም ለገዳም እጄ ከበርሚል ደርሼ ከመጣሁ በኋላ ከስውራል ባላም ደርሼ ከመጣሁ በኋላ ግና ከዚህ ሚካኤል መጥቼ ያው ለኔ እንደደረሰላችሁ ለእናንተ ይደረስላችሁ እጄ ትናንትና መጨበጥ አይችልም ነበር ዛሬ ወይሻ ቀጠሮ ነበር ግና ከሚካኤል መጥቼ ቅባ ቅዱስ ከተቀበው በኋላ
መጥቼ እጄ ለመጨበጥ ለማለት እጄ ጀምሮልኛል። ለኔ እንደደረሰላችሁ ለእናንተ ደረሰላችሁ። ግና ዛሬ ስመጣ እህቴ ፈተና ነበራት። ከሷ ለመርስል አክስቴ አትሰደኝም ገዳም ነው ካልኳት አትሰደኝም ወንድሜ ትታዝብኛለህ ብላ ስለምትለኝ ግና እኔ ቀጠሮ እጄ ዛሬ ሊታሽ ከመንፈስ እጄ ከአልልም ብዬ ስል ግና መጥቼ ሚካኤል ስመጣ ይኸው ቅባ ቅዱስ ተሰውሬ እስተጫሜ ነው የገባው። ስወጣ ነው ያስታወስኩት። ስገባ ግና የሴቶች ጠበል ገብተውብኛል። ከዛ በኋላ ደግሞ መውጣት አልችልም። ስለብስ ግና ቁምጤ ያስታወስኩት ከወጣሁ በኋላ ነው። ግና ቅዱስ ሚካኤል ለእናንተ ለእኔ እንደደረሰልኝ ለእናንተ ይድረስላችሁ። ጸልዩ። የሰው ገንዘብ አትመኙ፣ የሰው ንብረት አትመኙ። ሰው እኛ ማለት ተማሪ ያቋረጥነ ከ12ኛ ክፍል ነው። ግና ይህን ሁሉ ስናቋርጥ ከእግዚአብሔር ምንም የቀረብን ነገር የለም። ይህ ሁሉ ተውሎብን ግና በትምህርት ሃይምሯችን እንዳይሰራ ሆኖ ወንድማችን ያጣነው በ11 ዓመቱ ነው። ለምን ከመንፈስ በእጀ ሰባ አጥተው እንደይማር አድርገው የኛ ጓደኛ ዛሬ የትና ደርሰው በትምህርት ወጥተው ለእናት አባቱ እያሳደፋል። እኛ ግን ይኸው የገዳም ለገዳም ስንከራተት ደርሰን አሁን ግና ቅዱስ ሚካኤል ይኸው እጄ እንዲጨብጥ እግሬ እንዲንቀሳቀስ እግሬ ይኸው ሙሉ ለሙሉ ለሀገር ትመም ይታየው ይኸው ሙሉ ሰውነቴ በአካል በመኪና አይነደደ ነው። ለምን የተገጨው ጭንቅላቴ ግን አባዱላ ሲወጣብኝ አልተገጨውም። ስገጭ ግና እሱ መንፈስ ሰውሮ ሊገለኝ አሰበ። ግና ደግሞ እናቴ ሰማዕቷ ቅዱስ ሚካኤል እናቴ በቃ የሆነ ነገር ስቀምስ ፌንት እንድሰራ አደርጋታል። ግን አሁን ምን አለ ወንድሜ እናቴ ደህና ናት፣ እናቴ ለፈለፈች ሄዳ ነበር ስውሯ ማለት ነው። ለፈለፈች መንፈሷ ለቆላታል አለ እና ለእኔ እንደደረሰላችሁ ሚካኤል ይድረስላችሁ። ጸልዩ፣ ከልባችሁ ስገዱ እና ቅዱስ ሚካኤል እንደደረሰላችሁ ለእኔ እንደደረሰ ለእናንተ ይድረስላችሁ። የሀሳባችን ደግሞ እንግዲህ ፈጣሪ ያውቃል። እግዚአብሔር አምላክ እነሱ እንደደረሰ ለሁላችሁ ይድረስልን።